ሰላም ቤተሰቦች እንዴት ናችሁ? እስከ ዛሬ እንግዲህ ፊዚክስ ፎር ኢትዮጵያ በሚል ቆይተናል። ከ100 በላይ ቪዲዮዎች እንዲሁም ከ13000 በላይ ሰብስክራይበሮች እንዲሁም ከ3 ዓመት በላይ ከእናንተ ጋር አብረን ቆይተናል። በቆየንባቸው 3 ዓመታት ውስጥ ብዙ ነገሮችን አይተናል። ፊዚክስ ፕሮብሌሞችን ለፍሬሽማን ተማሪዎች ሰርተናል። ከዛም በተረፈ ማቴማቲክስ፣ ሲቪክስ የመሳሰሉት ነገሮችን ስናይ ቆይተናል። ነገር ግን አሁን የቻናላችንን አድማስ በማስፋት ተጨማሪ ይዘቶችን ለማካተት አስበናል። በዚህ መሰረትም ከዚህ በፊት ፊዚክስ ፎር ኢትዮጵያ የሚል ስያሜ የነበረው ዩቲዩብ ቻናላችን ከዚህ በኋላ ፒቢኤስ ኢትዮጵያ የሚል ስያሜ የሚኖረው ይሆናል። እንግዲህ ፒቢኤስ ኢትዮጵያ በሚለው ቻናላችን ውስጥ ከፊዚክስ በዘለለ ቡክ ሪቪው እና ደግሞ ስኮላርሺፖችን እናያለን። እንግዲህ ፒቢኤስ ውስጥ ፒ የሚለው ፊዚክስ እንደሚወክል ተናግረናል። ቢ ቡክ ሪቪው ነው፣ መጽሐፍትን እናያለን። ስለዚህ ተማሪዎች ከኖርማል አካዳሚክ ኤዱኬሽን በዘለለ መጽሐፍ መንበብ ይጠበቅባቸዋል። ለህይወታቸው የሚጠቅሙ መጽሐፍትን እሱን እናወራለን። ኤስ ደግሞ ስኮላርሺፕ ነው። ተማሪዎች እንግዲህ መማር ብቻ አይደለም፣ ከተማሩም በኋላ ወደ ውጭ ወጥተው ኦፖርቹኒቲዎችን የሚያገኙበትን ሌላ ትምህርት ማለት ነው። የስኮላርሺፕ ኢንፎርሜሽን እናገኛለን። ከዛ ደግሞ ቱርም ትራቭልም ዓለምን ደግሞ የምናይበት መንገድ ይኖራል። ለዚህ ሚዲያችን በጣም ሰፊ ነው ማለት ነው። መጨረሻም በፊዚክስ ፎር ኢትዮጵያ የነበራችሁን አስተዋጽኦ እና አብሮነት በዚህ በአዲሱ ምዕራፋችን በፒቢኤስ ኢትዮጵያም አብራችሁን እንድትቆዩ በአክብሮት እየጋበዝናችሁ፣ ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሳብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን።